ሰላም ለእናንተ ይሁን የአባተ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ ያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው መዝሙረ ዳዊት ምዕራፍ 34 ቁጥር 17 እና 18 ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። መዝሙረ ዳዊት ምዕራፍ 34 ከቁጥር 17 እና 18 ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው። እደግመዋለሁ። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ልባቸው ለተሰበረ ቅርብ ነው። እነማን ናቸው የጮኹት? ጻድቃን፣ እውነትን የሚወዱ የእግዚአብሔርን ፊት የሚፈልጉ ተንኮልን ለማድረግ ያልተዘጋጁ ከአመፃ ጋር ያልተባበሩ በሌሎች እጅ ያለው አመፅ በላያቸው ላይ በርትቶ ክፋት በርትቶ ጥፋት በርትቶ በቅጣት ውስጥ እያለፉ መፍታቸውን እያጡ ውስጣቸው በሐዘን ተሞልቶ እና እግዚአብሔርም ሰማቸው ከመከራቸውም ሁሉ አዳናቸው። ዛሬ በዚህ ማለዳ ስለዚህ ስለ እግዚአብሔር ቃል በጥቂቱ እናይና እንጸልያለን። የእግዚአብሔር ቃል በትንቢተ ኢሳይያስ ላይ በሚናገርበት ጊዜ እግዚአብሔር ቀብቶኛል፣ ለድሆች የምሥራችን እሰብክ ዘንድ፣ ለታሰሩ መፈታትን፣ ለታወሩ ማየትን እሰብክ ዘንድ ቀብቶኛል። ትንቢተ ኢሳይያስ ምዕራፍ 61 ላይ ይሄ ሐሳብ አለ። ጌታ ኢየሱስ ክርስቶስ ወደ ምድር የተላከውና የተቀባው እንዲሁም ደግሞ አምላክ ሰው የሆነበት ምክንያት ምንድነው ሲባል ለወደቀው ሰው፣ ተስፋ ለቆረጠው ሰው፣ መንገድ ለጠፋበት ሰው እውነትን ለማሳየት ነው። በአዲስ ኪዳን በማቴዎስ ወንጌልም በማርቆስ ወንጌልም ታገኛላችሁ። ፈሪሳውያን በከሰሱ ጊዜ ጌታ እንዲህ አለ፣ ሕመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም። እውነት ነው አይደለ? ተረት ይመስላል። ሕመምተኞች ወይም በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም። ጤናማ ሰው፣ ችግር የሌለበት ሰው መድኃኒት ፍለጋ፣ ዶክተር ፍለጋ ሕክምና ቦታ ይሄዳል? አይሄድም። ለምን? ጤናማ ነው። የሚበላው ይስማማዋል። መሮጥ መንቀሳቀስ ይችላል። ከተግባሩ የሚያጎለው ነገር የለም። ምን አለ ብሎ ነው ሐኪም ፍለጋ የሚሄደው? ምን አለ ብሎ ነው ዶክተር ጋር የሚዞረው? ምን አለ ብሎ ነው የሚመረመረው? በሽተኛስ አያችሁ፣ አቅም ያለው በራሱ ወዲያውኑ ሄዶ ተመርምሮ ምልክቱ እንደታየ በሽታው ይሄ ነው ሲባል ለበሽታው የሚያስፈልገውን መድኃኒት ሰጥቶ ራሱን እዚህ ምድር ላይ አቅም የሌለው ደግሞ እያመመው ቆይቶ ታግሶ ገንዘብ እስኪያገኝ ድረስ መፍትሄ እስኪያመጣ ድረስ ለሱ የሚያስፈልገውን አሟልቶ ወደ ሐኪም ቤትና የሚያክመውን ሰው እስኪያገኝ ጊዜ ይፈጅበታል። ይሁንና ኃጢአተኛ መፍትሄ ያጣ፣ ይሄ ከእግዚአብሔር ፊት የጠፋ፣ ይሄ በዲያብሎስ እጅ የወደቀ ሰው ምን ያስፈልገዋል? መድኃኒት ያስፈልገዋል። ለዚህ ነው ጌታ የምሥራችን እሰብክ ዘንድ ቀብቶኛል አለ። ለተቸገረ ሰው የምሥራች ምንድን ነው? ከችግርህ ትወጣለህ ነው። ለታመመ ሰው የምሥራቹ ምንድን ነው? ትፈወሳለህ ነው። ለታወረ ሰው የምሥራቹ ምንድን ነው? ዓይንህ ተከፍቷል የሚል ነው። ለታሰረ ሰው የምሥራቹ ምንድን ነው? ነፃ ወጥተሃል ነው። ኢየሱስ ጌታ ነው። ከዚህ የተነሳ እግዚአብሔር ጻድቃን ጮኹ፣ እግዚአብሔርም ሰማ፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው የተሰበረን ይጠግናል፣ ያድናል።
ኧረ ኢየሱስ ጌታ ነው። ዛሬ በዚህ ማለዳ በቀናችሁ ላይ ማወጅ የሚፈልገው ጩኸትን የሚሰማ አምላክ አለ የሚል ነው። በምን ሁኔታ ውስጥ ሆነ ይሁን ይህንን ድምፅ የምትሰማው? በምን አይነት ውጥረት ውስጥ ይሁን ያለው? በምን አይነት የጤና ችግር፣ በምን አይነት የሥራ ችግር፣ በምን አይነት የቤተሰብ ችግር፣ በምን አይነት የልጅ ችግር፣ በምን አይነት የኑሮ ችግር ውስጥ ሆነ ይሁን የምትጮኸው፣ የምስራች አለኝ። እግዚአብሔር ጆሮው ወደ ጩኸትህ ነው። እግዚአብሔር ዓይኖቹ ወደ አንተ ናቸው። እግዚአብሔርን በመፍራት እየኖርክ የእግዚአብሔርን ፊት እየፈለክ በሕያው አምላክ በእግዚአብሔር ፊት እየሰገድክ ለስሙ የሚገባውን መሥዋዕት እያቀረብክ እየሰዋ ችግሩ ከአንተ ጋር መቀጠል አይችልም። መከራው ከአንተ ጋር መቀጠል አይችልም። ረሃቡ ከአንተ ጋር መቀጠል አይችልም። ጩኸቱ ከአንተ ጋር መቀጠል አይችልም። ባዶነት ከአንተ ጋር መቀጠል አይችልም። አዎ በዓለም ነውና ያለኸው፣ በዓለም ነውና ያለሽው፣ በዓለም ነውና ያለነው። መከራ ሊገጥመን ይችላል። ልንራብ እንችል ይሆናል። ልንታረዝ እንችል ይሆናል። ልንታመም እንችል ይሆናል። በበሽታው ውስጥ፣ በህመም ውስጥ፣ በጩኸት ውስጥ፣ በባዶነት ውስጥ መቆየት ግን አንችልም። ለምን? የሚሰማን አለ። ወዴት እንደምንጮህ እናውቃለን። ጩኸትን ወደ እግዚአብሔር እናሰማለን። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም አዳናቸው። በትንሣኤው ጌታ በኢየሱስ ክርስቶስ ስም በዚህ ማለዳ በጆሮሽ ላይ አወጅ፣ በችግርሽ ላይ አወጅ፣ ባቃተ ባስጨነቀህ ነገርህ ላይ አወጅ። በኢየሱስ ክርስቶስ ስም ዛሬ እግዚአብሔር ሰማ። ከእግዚአብሔር ማዳን የተነሳ ነገርህ ለቆ ሄደ። ችግርህ ለቆ ሄደ። መከራህ ለቆ ሄደ። ሕመምህ ለቆ ሄደ። በደዌ ውስጥ ሆነ በሚጥ ውስጥ ሆነ የምታመሰግነውን የምትጮኸውን የእግዚአብሔርን ፊት ለእርዳታ የምትፈልገውን እግዚአብሔር አይቷልና በኢየሱስ ክርስቶስ ስም አሁን መድኃኒት በቤትህ በቀለ። ጩኸትን የሚሰማ አምላክ አለና ወደ ጩኸትሽ እግዚአብሔር ጆሮን አዘንብሏልና፣ ወደ ጩኸትህ እግዚአብሔር ጆሮን አዘንብሏልና፣ ዓይኖቹን ወደ አንተ አቅንቷልና በኢየሱስ ክርስቶስ ስም ሲያስምጥህ፣ ሲያስጨንቅህ፣ ሲያሰቃይህ፣ ሲያጎሳቁልህ የኖረውን የሚመታ እጅ ተዘረጋ። በኢየሱስ ክርስቶስ ስም ከላይ ላይ ተመቶ ወደቀ። መድኃኒት በቤትሽ በቤትህ በቀለ። መልካም ሆኖልሻል። የምስራች በዚህ ማለዳ ወደ ጩኸትሽ የእግዚአብሔር ጆሮ አቀና። ጩኸትሽ ተሰማ። ከመከራቸው ሁሉ አዳነ ተብሎ እንደተጻፈ እንዲሁ መድኃኒት በቤትሽ በቀለ። እግዚአብሔር በማዳኑ ጎበኘ። መልካም ሆኖልሻል። መልካም ሆኖላችኋል። መልካም ሆኖልናል። ሻሎም